ሰላም ጤና ይስጥልን ክቡራን አድማጭ ተመልካቾቻችን በዛሬው ዕለት የአማራ ክልል ልዩ ኃይል የሰራዊት አባላት በኦሮሚያ ውስጥ በጊ በምትባል ከተማ በውጊያ ላይ ያሉ ተማርከዋል። እነሱን በአጭሩ ቃለ መጠይቅ እናደርግላቸዋለን። እንግዲህ ላለፉት 4 ዓመታት ሰፊ ዘመቻ በኦሮሞ ህዝብና በኦሮሞ ነጻነት ሰራዊት ላይ ተከፍቶ ነበረ። የተለያዩ ምክንያቶችን በመፍጠር በተለይም በወለጋ፣ በጉጂ፣ በወሎ እንዲሁም በመካከለኛው ኦሮሚያ ከፍተኛ የሆነ የወታደር ስምሪቶች ይታያሉ። ሰሞኑንም እንግዲህ አንዳንድ ፕሮፓጋንዳዎችን በመስራት በራሳቸው በሰሩት ስራ የመንግስት ባለስልጣናት የሆኑ ሰዎችም እንዳጋለጡት የራሱ አሁን ስልጣን ላይ ያለው ቡድን ባዘጋጀው ደባ የአማራ ተወላጆችን በኦሮሚያ ክልል ውስጥ በመግደል ኦሮሞ አማራን ገደለ፣ የኦሮሞ ነጻነት ሰራዊት አማራን ገደለ እያለ በፕሮፓጋንዳ ብዙ ስራዎች ሲሰራ ነበረ። አሁን ደግሞ የአማራ ልዩ ኃይል አባላትን ከክልላቸው አልፎ ወደ ኦሮሚያ ውስጥ ገብቶ እንዲዋጉ እያደረገ ይገኛል። በዛሬው ዕለት እንግዲህ ከአማራ ልዩ ኃይል ሰራዊት አባላት ያለቀው አልቆ የተማረኩትን የሰራዊት አባላት ቃለ መጠይቅ አድርገንላቸዋል። እስከ ፕሮግራማችን ፍጻሜ እንድትከታተሉን በአክብሮት ጠየቅን። ከዚህ መሸጋገሪያ ሙዚቃ በኋላ ወደ ቃለ መጠይቁ በቀጥታ እንገባለን። አብራችሁን ቆዩ። ጤና ይስጥልኝ። እንደምን አለ? ሰላም ነው? ያለን ከኦሮሚያ ናሽናል ሚዲያ ነው የምደውልልህ። እስቲ ሙሉ ስምህንና ከየት አካባቢ እንደመጣ አድራሻህን ንገረን። እሺ፣ ሙሉ ሰው ፈንታውን ተመስከተ ነበር ከአማራ ዞን ደብረ ማርቆስ ወረዳ ሞራ። ወታደር ከመሆን በፊት ምን ስትሰራ ነበረ? ስራ ምን ነበረ? ሀገሬ ሄደን ተማሪ ነበር። እዚያም በኋላ ማለት ነው በምንሻ አስገባኝ ወደ መከላከያ ወደ ልዩ ኃይል። አሃ ኦኬ። አንተ የአማራ ልዩ ኃይል ነህ ማለት ነው? ታዲያ አንተ የአማራ ልዩ ኃይል ሆነ ሳለ እንዴት በማይመለከት ክልል ወይም ወደ ኦሮሚያ ክልል እንዴት ልትመጣ ቻልክ? እኛ ደግሞ በግዴታ ስለሆነ ሄዱ የስንናቆ የት እንደሚወስድ ስለማናውቅ ሄዱ ሲባል መርቻ። ስልጠና የት አካባቢ ነበር የወሰድከው? ሐዋሽ ይፈራል። ከዛስ እንደጨረስክ የት አካባቢ ነው የሄድከው? ወደ ኦሮሚያ ነው ቀጥታ የመጣው ወይስ አማራ ክልል ነው የሄድከው? አማራ። አሁን እንግዲህ አንተ በኦሮሞ ነጻነት ሰራዊት እጅ ነው ያለው ተማርከ። ወደ ኦሮሚያ ክልል እንዴት ነው የገባኸው? ለምን ወደ ኦሮሚያ ክልል ሲያስገባችሁ እምቢ ለምንድን ነው የማትሉት? አንተ እንግዲህ የአማራ ክልል ልዩ ኃይል ነህ። በማይመለከት ክልል ሄደህ ለውጊያ ሲመለምሉ ወይ ሲልኩ ለምንድን ነው እኛ እንሄድም? እኛ የሰለጠነው ለአማራ ክልል ነው፣ የአማራ ክልል ልዩ ኃይሎች ነን፣ አንሄድም ለምንድን ነው የማትሉት? በግዴታ ዝም ስላመጡ የት እንደምንሰማናቅ ወደዚህ የት እንደሚወስድ ስለማናቅ ወደ ሲባል መር ብቻ ነው። በዚያ ነው አንተ ስትማረክ እንግዲህ ከባድ ውጊያ እንደነበረ ነው እና በጣም ብዙ ጓደኞች እንዳለቁ ከአንተ ጋርም ደግሞ የተረፉት እንደተማረኩ ነው የሰማነው። እና ከባድ ውጊያ ነበረ? አዎ ነበር። ከአንተ ጋር እንግዲህ አሁን የተማረካችሁ ስንት ናቸው? እኛ 5 ነው የተማረክ። ወደ ውጊያው ስትመጡስ ነግሯችኋል ምን እንደሆነ ወይስ ዝም ብሎ ነው ወደ ውጊያው ያስገቧችሁ? ስለ ኦሮሞ ነጻነት ሰራዊትስ ምን ነበር የሚሏችሁ? ያች ነው ወደ ውጊያ ዝም ብሎ የከተቱ እና ያው ጨካኝ እንደሆኑ ያረዱ ይችላል ምናምን እንደሚሉ ነበር ያስረዱ። የት የሚባል አካባቢ ነው የተማረካችሁት? በጊ። እንግዲህ አሁን እናንተ በአሁኑ ወቅት ወደ ኦሮሚያ ክልል ገብታችሁ በምትዋጉበት ጊዜ የአማራ ክልል መንግስት ደግሞ የእናንተ ወገን የሆነውን ፋኖን አሳዶ እያሰረ እየገደለ ነው። እናንተ እዛ የሚዋጉትን ትታችሁ የእናንተ ወገን ሲጎዳ ትታችሁ ወደ ኦሮሚያ ክልል የምትገቡበት ምክንያት ትክክል ነው ብለህ ታስባለህ? ለምንስ ወደ ኦሮሚያ ክልል ገብታችሁ መዋጋት አስፈለገ? እኛ ዝም ብሎ አዛዥ ሄዱ ስለምን የት እንደምንሰማው ምን ሲሄዱ መሄድ ነው በቃኛ። እንግዲህ ወደዚህ ክልል ይዟችሁ የገባና የሚያዛችሁ ያዛዡ ስም ማን ነበር? ኮሎኔል ታምራት።
አሁን እንግዲህ አንተ ምርኮኛ ነህ። እንደ ምርኮኛ የኦሮሞ ነጻነት ሰራዊት እንዴት አይነት እንክብካቤ እያደረገልህ ነው? አረ በጣም እንክብካቤ ያለኝ በደንብ። ቅድም እንግዲህ አንተም ለመንካት ሞክረሃልና ተማርከህ ነው ያለኸው። የኦሮሞ ነጻነት ሰራዊት ምርኮኛ ሆነህ ነው ያለው። በኦሮሚያ ክልል ውስጥ መጥተህ የኦሮሞን ህዝብ የኦሮሞ ነጻነት ሰራዊትን ለመውጋት መጥተህ ነው የተያዝከው። ቅድም እንዳልከው ወደ ውጊያ ሲልኳችሁ የኦሮሞ ነጻነት ሰራዊት ይገላችኋል፣ ያርዳችኋል፣ እጅ እንዳሰጡ እያሉ ነው የመንግስት ካድሬዎችና የእናንተ አዛዦች የሚነግሯችሁ። ይሄንን እንዴት አየኸው? አንተ ተማርከን ያለው እንግዲህ ልዩነቱን እንዴት አየኸው? አረ በጣም ልዩነት አለው እንጂ እነሱ እንደሚሉ ነበር የሚያስፈራሩ፣ ግን ምንም ነገር እንደሌለ ነው ያየው። አንተ እንግዲህ አሁን የኦሮሞ ነጻነት ሰራዊትንና የኦሮሞን ህዝብ ለመውጋት ነው ወደ ኦሮሚያ ክልል የመጣኸው። ውጊያውንም ደግሞ አይተሃል። ስንት ጓደኞች ካጠገብ እንደወደቁ ታያለህ። እንዳንተ የአማራ ልዩ ኃይል ሆኖ ወደ ኦሮሚያ ክልል ለመውጋት ለሚመጡት ውጊያ ውስጥም ላሉት ወደፊትም ለመቀላቀል አላማ ላላቸው ሰዎች ምን መልእክት ታስተላልፈ? ምን መልእክት አለ? መልእክቴማ ተቻሉ እጅ ይስጡ፣ ካለዚያ ደግሞ ወደ ሀገራቸው እንዲገቡ። አመሰግናለሁ። መልእክትህንም እንደሚሰሙት ተስፋ አደርጋለሁ። እስቲ ካንተ ጋር ለተማረከው ጓደኛ ስጥ። እሺ። ሄሎ ሄሎ፣ ጤና ስጥልኝ። ከኦሮሚያ ናሽናል ሚዲያ ነው የምንደውልልህ። እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። ሰላም ናችሁ? እስቲ ሙሉ ስምህንና ስራህን ንገረን። እሺ፣ ሙሉ ስም በዛብህ አረገበ ይባላል። ስራ የባህል ሹፌር። አሁን እንግዲህ አንተ በኦሮሞ ነጻነት ሰራዊት ተማርከህ ነው ያለው። እንዴት ነው ወደ ውጊያው ልትገባ የቻልከው? እንዴት ገባ? ያው ግዳጅ ምንጣና ወደ ግዳጅ ላወጡና ወደ ተኩስ አስገቡን። አንተስ የመከላከያ ሰራዊት ነህ? ፋኖ ነህ ወይስ የአማራ ክልል ልዩ ኃይል ነህ? አይ የአማራ ልዩ ኃይል ነኝ። እንግዲህ አንተ አሁን የአማራ ክልል ልዩ ኃይል ነህ። ስትሰለጥን በአማራ ክልል ህገ መንግስት ነው የምትሰለጥነው። በህገ መንግስቱም ተገዢ ነህ። የአማራ ልዩ ኃይል በምን አግባብ ነው ወደ ኦሮሚያ ክልል ድንበር ተሻግሮ ገብቶ ውጊያ የሚከፍተው ጦርነት ላይ የሚሰማራው? በምን አግባብ ነው? አንተ የሚመለከት ስትማርም እንግዲህ የአማራ ክልልን ለመጠበቅ ነው እና ኦሮሚያ ክልል ውስጥ በምን አግባብ ጦርነት ልከፍቱ ቻላችሁ? እንዴትስ የኦሮሞን ህዝብ የኦሮሚያን ዜጋ ለመግደል ተልዕኮ ወስዳችሁ ወደ ኦሮሚያ ክልል ትገባላችሁ? አይ እኛ አላወቅንም። ዝም ብለው ነው ጫኑንና ዝም ብለው ነው ያመጣን። እኛ አላወቅንም። የት እንደደር ምናምን አልተነገረንም። የትኛው አካል ነው ይሄንን ግዳጅ የሚሰጣችሁና ወደ ኦሮሚያ ክልል እንድትገቡ የሚያደርጋችሁ? ምንድን ነው? የትኛው አካል ነው? መንግስት ነው። የት ተያዝክ? እኔ ረጅም የተያዝኩኝ። እንዴትስ ደግሞ ተያዝክ? እስቲ ይሄንን በትንሹ አብራራል። ከውጊያ የተዋጋ የታቁት እያለ የሞተው ሞተ፣ የተያዘውም ተያዘ። ያኔ እኛ ሁለት ተያዝ ነው። ውጊያውስ ምን አይነት ውጊያ ነበር? ከባድ ነበር። የመንግስት ካድሬዎች እንግዲህ ፕሮፓጋንዳቸውን ሲነዙ ደመሰስናቸው፣ ጨረስናቸው፣ የሉም፣ ጠፍቷል እያሉ ህብረተሰቡን ለመዋሸትና ለማታለል ነው የሚሞክሩት። አንተ እንግዲህ በውጊያ ላይ ተሳትፈሃል፣ አይተሃል። ማን ነው ደካማ? እስቲ አረ በጣም ውሸታም ናቸው። አረ መንግስት ደካማ ነው፣ ዝም ብሎ ግዳጅ እያመጣ ያስገባ። አንተ እንግዲህ ገብተህ አይተሃል፣ ጦርነቱ ምን እንደሚመስል አይተሃል፣ ውጊያ ላይ ተሳትፈሃል። በውጊያ ላይ ነው የተማረከው። ጓደኞችም ከአጠገብ ሲወድቁ አይተሃል። ሁኔታውን በደንብ ተረድተሃል። እንዳንተ የልዩ ኃይል አባል ለሆኑት ወይ ለፋኖ ወይ ደግሞ ለመከላከያ ሰራዊት አባላት ምንድን ነው የምትመክራቸው ነገር? የኦሮሞ ነጻነት ሰራዊትን ሁለንተናዊ ብቃት በደንብ